አጋጣሚ መተወሎን የረገጠ ልቡ አይመለስም እየደነገጠ። ሰላም እንዴት ናችሁ? ደህና ናችሁ ወይ? የዚህ ቻናል ቤተሰቦች ዛሬም ተመልሻለሁኝ ማለት ነው። የተለያዩ ቪዲዮዎችን ከዚህ በፊት እየሰራሁላችሁ እንደሆነ ይታወቃል። እንግዲህ ወደፊትም ደግሞ የተለያዩ ቪዲዮዎችን ሰራላችኋለሁ ማለት ነው። ከቭሎጉ በተጨማሪ ደግሞ የተለያዩ ቪዲዮዎችን ሌላ አይነት ቪዲዮዎችን ለመስራት አስቤያለሁኝ። አብራችሁኝ እንደምትሆኑ ተስፋ አደርጋለሁ ማለት ነው። ለዛሬ ደግሞ እንግዲህ የምናየው ደሴን ከሌላ ሀገር ሰው መጥቶ ሲያይልኝ ወይም የሆነ ሰው ስለ ደሴ ቪዲዮ ሰርቶ ሳይ በጣም ደስ ይለኛል። ደሴን ብቻ ሳይሆን ኢትዮጵያ የተለያዩ የውጭ ሀገር ዜጎች ሲያዩዋት የራሳቸውን አስተያየት ሲሰጡ ምናምን ማየት በጣም ደስ ይለኛል ማለት ነው። ዛሬ በጣም የማደንቃት ቭሎግ ስራዎች ላይ ስትሰራ በጣም የማደንቃት፣ ከዚህም በተጨማሪ ደግሞ እንግዲህ የተለያዩ የገጠር ቪዲዮዎችን ገጠር ላይ የሄደች የምትሰራ አንድ እህት ያለች፣ እሷ የሰራችውን ቪዲዮ ቲክቶክ ላይ አይቼ የተወሰነ ሪያክት ለማድረግ ነው የመጣሁት ማለት ነው። አብራችሁኝ እንደምትሆኑ ተስፋ አደርጋለሁኝ። አብራችሁኝ ሆኑ። ይመቻችሁ። ሰው እንደምታዩት እንግዲህ ይቺ ልጅ ናት። ቢቢሻ ይላል የቲክቶክ አካውንቷ። ስለዚህ የተወሰኑ ቪዲዮዎችን ሰርታለች። ዛሬ እንግዲህ የተወሰኑትን እናያለን ማለት ነው። ወደፊትም ከሰራች እንግዲህ አብረን እናያለን። ዩ ጋይስ አሁን ከጀርባ ያለው ሀረጎ ገደል ነውና ወደ ደሴ ሄድኩ ነው። አያቶችን እንጠይቃለን። በዛውም ዝማሬ ጰራቅሊጦስ አለ። አብራችኝ ነው። ይህ ታሪካዊው ሀረጎ መንገድ ነው እንግዲህ በጠመዝማዛነቱ የምናውቀው። በጣም ፈታኝ የሆነ መንገድ ነው። በጣም ልምድ ያለው ሰው ካልሆነ በስተቀር ይህንን መንገድ በደንብ አድርጎ መንዳት አይችልም ማለት ነው። ሀረጎ ጠመዝማዛው መንገድ ነው ማለት ነው። ደሴ ሀገራችን እንወዳታለን። ልጎ ጊዮርጊስ በስተቀኝ በኩል ነው። ክርስቲያኑ እዛ ጋር ልጎ ጊዮርጊስ አለና እሱን ቀጥስ ካላሳይሻቸው እያለች ነው። ቆይ ላሳያቸው። አበጋሪ ይፈራል እንኳን አምላኩና ወይዘሮ ስህን ትምህርት ቤት። ወይዘሮ ስህን ያልተማረ ማን ነው? ወይዘሮ ስህን ትምህርት ቤት። አያቴን እህት ለማየት እየወጣን ነው ወደ መድኃኔዓለምና መንገዱ እንደምን ነው ደሴ ገራዶ አለቀልሽ ልቤ ተንዶ የተባለበት ገራዶ ላይ ነው ያለሁትና የበቆሎ እርሻ አለ እዚህ ጋር። የመጀመሪያ ጊዜ ገራዶን ሳይሆንና ኑ አብረን እንጎብኝ። በጣም ከምወዳቸው ቦታዎች ደግሞ ገራዶ አንዱ ነው። ያው ታውቁታላችሁ፣ ደሴ በመልክዓ ምድር የታደለች ናት። በጣም የሚያማምር ሜዳ፣ በጣም ደስ የሚል መልክዓ ምድር፣ ደስ የሚል ተራራ፣ ጦሳ ተራራ፣ አዝዋ ገደል፣ ብዙ ነገሮች ያላት አገር ናት ደሴ ማለት። ፈጣሪ ሰጥቶናል፣ ብዙ ነገር ሰጥቶናል። ተራራ ሰጥቶናል፣ መልክዓ ምድር ሰጥቶናል፣ ተፈጥሮ ሰጥቶናል፣ ውሃ ሰጥቶናል። ምንም ያልሰጠን ነገር የለም። እኛንን አጠቃቀሙን ያልቻልንበት እንጂ። ስለዚህ ገራዶ በጣም ልዩ ቦታ ነው። በጣም መንፈሳችሁን የሚያድስላችሁ ቦታ ነው። ከዓመት በፊት የሰራሁት ቪዲዮ አለ፣ እሱን ገብታችሁ ማየት ትችላላችሁ። በጣም ልዩ ነው። እሷ ደግሞ እዚህ ሂዳ ይህንን ቦታ ለዓለም ስላሳየች በጣም አድርጌ አመሰግናለሁ። በጣም አሪፍ ነገር ነው። እንቀጥል። የሚያሳዝን ነገር ገራዶ ማቆሶ ስለሌለ ምንም መቆየትም ማደርም አልችልም። ዝም ብዬ አካባቢውን አይቼ ወደ ደሴ ልመለስ ነው። እዚህ ማቆሶ ቢኖርኝ በጣም ደስ ይለኝ ነበር። 2 ቀን እንኳን ባድር ደስ ይለኝ ነበር፣ ግን ስለሌለ
አልሐምዱሊላህ ታቦታችን ገባ ተብሎ የተነገረለት የቢለን ቅዱስ ጊዮርጊስ ቤተክርስቲያን ቅዱስ ጊዮርጊስ ዓመታዊ ክብረ በዓላት ላይ ሙስሊም ፈረሰኞችም ክርስቲያኖችም ሁሉም መተው አብረው አጅበው የሚያስገቡት ስለወሎ ሲወራም ስትሰሙ ሙስሊም ክርስቲያኑ በአንድ ታቦት ሸኘ የሚባለው አብዛኛውን ጊዜ ይህን ታቦት ነው። ውስጥ ብገባ ደስ ይለኝ ነበር ግን ነጠላ ስላላረኩኝ ኢትፌልስ ዋንግና ቢለን ቅዱስ ጊዮርጊስ አጋጣሚ መጥቶ ወሎን የረገጠ ልቡ አይመለስም እየደነገጠ። እንግዲህ ይሄ ደግሞ በጣም የምወደው ተወልጄ ያደግኩበት አካባቢ ነው። አራዳ ማለት አራዳ ላይ ብዙ ነገር አለ። አራዳ ላይ መተሳሰብ አለ። አራዳ ላይ ፍቅር አለ። አራዳ ላይ ምን ልበላችሁ የሌለ ነገር የለም። የሚበላውም የሚጠጣውም ፍቅሩም መተሳሰቡም ሁሉ ነገር አለ ማለት ነው። ስለዚህ አራዳ ላይ ደግሞ የወሎ ጭስ አለ። የወሎ ጭስ ታውቁታላችሁ። በጣም ጥሩ መዓዛ፣ ልዩ መዓዛ ያለው ወይዘሮ ስህን ትምህርት ቤት ላይ ነው ያለነውና የንጉስ ሚካኤል ልጅ ወይዘሮ ስህን እኔ ስሞት 80 አታውጡልኝ ያለኝን ጌጣጌጦች ጠገራዩንም ሽጣችሁ በሱ በምታገኙት ብር በስሜ ትምህርት ቤት ስሩልኝ ብላ ደሴ ከተማ ላይ ያሰራችው የወይዘሮ ስህን ትምህርት ቤት ላይ ነው የምንገኘው። አሁን ሼህ አላሙዲን ዶክተር አረጋ ካሳ የዩኒቲ ዋና ፕሬዝዳንትን ጨምሮ የተማሩበት ትምህርት ቤት ነው። እስከዚህ ድረስ ነው የሰራችው ቪዲዮ። በጣም ስለቸኮልኩኝ በጣም ስለጓጓሁኝ እና ደግሞ ቪዲዮ ሰርቼም ስለማላቅ በዚህ አጋጣሚ ልስራ ብዬ ነው ቪዲዮ ማለት ነው። ይቺ ልጅ በጣም ጎበዝ ናት፣ በጣም ጎበዝ ናት። እንዴት አድርጋ ለሰው ማሳየት እንዳለባት ታውቃለች ማለት ነው። በተለይ የገጠር ህይወትን በጣም በሚገርም ሁኔታ መግለጽ የምትችል ልጅ ናት ማለት ነው። ስለዚህ ዩቲዩቧን ሰብስክራይብ አድርጉ ይመስለኛል። ዩቲዩቧ ይህንን ነው የሚመስለው። bb.12 ነው የሚለው። bb.12 ነው የሚለው። በጣም ብዙ ቪዲዮዎችን ሰርታለች። በጣም ደስ ደስ የሚሉ ቪዲዮዎች አሏት። እነዚህን ቪዲዮዎች እንግዲህ እየገባችሁ እዩ ማለት ነው። ጎበዝ ናት ስትሰራ። እኔ በጣም አድናቂዋ ነኝ። ኦኬ፣ በሌላ አካውንት ስለገባሁት ነው። ሰብስክራይብ እንደዚህ አድርጋችሁ ሰብስክራይብ ታደርጋላችሁ። እዚህ ጋር ደግሞ ኦል ታደርጋላችሁ ማለት ነው። እያንዳንዱ የምትሰራው ቪዲዮ እንዲመጣላችሁ ማለት ነው። ስለዚህ ቭሎግ የምትወዱ ሰዎች፣ የገጠር ህይወት የምትወዱ ሰዎች፣ ተፈጥሮን የምትወዱ ሰዎች አንድ ጎበዝ የምትሰራ ልጅ ናት። እሷን ፎሎ በማድረግ ሰብስክራይብ በማድረግ ማየት ትችላላችሁ ማለት ነው። ለዛሬ እንግዲህ ይህን ያህል ከቀባጠርኩባችሁ፣ በሌላ ቪዲዮ እንገናኛለን። ሌላም ልጅ አይቷል። ዶክተር ዊ መሰለኝ አለ ሚስተር ዊ የሚለውን ደግሞ ሰራላችኋለሁ፣ እሱንም ቪዲዮ ማለት ነው። እስካሁን አብራችሁኝ ስለቆያችሁ በጣም አድርጌ አመሰግናለሁ። ይመቻችሁ።